ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዓለም በከፍተኛ ደረጃ ያወገዘው ኢትዮጵያውያንም ብዙም ስሜት ያልሰጣቸው የአብይ አህመድ ምርጫ በዛሬው ዕለትም እየተካሄደ እንዳለ ለማወቅ ተችሏል። ምርጫውን በተመለከተ የተለያዩ ሚዲያዎች ዘገባ በማውጣት የህዝብ ተሳትፎ የተቀዛቀዘበት በአብዛኛው የኦሮሚያና የአማራ ክልሎች ምርጫ ያልተካሄደባቸው ስፍራዎች የሚበዙበት እንደሆነ እየገለጹ ነው። በምርጫው ዙሪያ የአማራ ፋኖ ብሔራዊ ንቅናቄ የህዝብነት ክፍል ኃላፊ አርበኛ አስረስ ማረዳምጤ ሁኔታውን እየተከታተለ መረጃዎችን ለኢትዮጵያ ህዝብ ያቀርበ ይገኛል። የተወሰኑ ደቂቃዎችን ከአርበኛ አስረስ ማረ ጋር እቆያለሁ። በጣም አመሰግናለሁ። አርበኛ አስረስ ትላንት ተወያይተናል። ምርጫው ምን ሊመስል እንደሚችል ምርጫው እንደተጠበቀው የአብይ አህመድ ቲያትር ሆኖ እንደቀጠለ ነው ያለው ማለት እንችላለን። ያንተ ድምዳሜ ምንድነው? አመሰግናለሁ መሳይ። ትላንትና በነበረን ውይይት እንዳነሳውልህ አብይ አህመድ ሰባተኛው ምርጫ የሚለው የደም ድግስ ሊከናወን የሚችልበት እድል ፈጽሞ እንደሌለ ምክንያቶቹን በማስቀመጥ ጭምር ለመግለጽ ሞክሬያለሁ ለአድማጮች። አንደኛው ነገር አንድን ምርጫ የሚያደርጉት እንደው በቅንጦት ደረጃ የምናነሳቸውን ዓለም አቀፍ ስታንዳርዶችን ብቻ ሳይሆን የሰላምና የደህንነት ሁኔታ የሌለ መሆኑን፣ የህዝብ ተሳትፎ የሌለበት መሆኑን፣ በየትኛውም ዓለም ምርጫ ያለ ዜጎች ተሳትፎ ከነችግሩም ቢሆን ተደረገ ሊባል በማይችልበት ሁኔታ በአጠቃላይ ኢትዮጵያ ውስጥ አሁን እየተካሄደ ያለው ምርጫ በተለይ ደግሞ በአማራ ክልል ውስጥ ምርጫ እናደርጋለን ተብሎ የሚጠቀሰው ነገር ያለ ህዝብ ተሳትፎ ያለ ዜጎች ተሳትፎ ሊደረግ ይችላል የሚል በጣም በሚያሳፍር ሁኔታ ነው አቋም ተይዞ አገዛዙ እንቅስቃሴ ሲያደርግ የነበረው። ያ እንዳይሆን አስቀድሞ ድርጅታችን ከህዝብ ጋር በመምከር የያዘው አቋም ነበረ። ያንን አቋሙን መጋቢት 6 2018 ዓ.ም ይፋ ካደረገ ጊዜ ጀምሮ የተለያዩ ስራዎችን ስንሰራ ነው የቆየ ነው። ከነኚህም መካከል አንደኛው የህዝቡን ፍላጎት በአደባባይ ለዓለም ማሳየት ነበር። በዛ መሰረት ህዝቡ በአደባባዮችን ወጥቶ ምርጫ የሚያስደርግ ነባራዊ ሁኔታ የሌለ መሆኑን በይፋ ገልጿል። በመዋቅራችን በኩልም ተገቢውን ፖለቲካዊ ትግል አድርገናል። ከዛ ጎን ለጎን አገዛዙ ያደረጋቸው ወታደራዊ እንቅስቃሴዎች ነበሩ። በሌላ በኩል ደግሞ የሚፈልገውን የመግደያ ሰርቲፊኬት ወይም የመንግስትነት ሌጂቲሜሲ የሚሰጠውን ሰነድና ፖለቲካዊ ክንውን እንዳያደርግ አስበንበትና አቅደን ዘመቻ እንሻ ሰይድ ታውጆ ነበረ። በዛ መሰረት እንቅስቃሴዎች ተደርገዋል። ከዚህ ጎን ለጎን የጥንቃቄ መመሪያ በማስተላለፋችን ምክንያት መንገዶች በሁሉም ቦታ ዝግ ነበሩ። ወለጋ ክፍል የአንሻ ሰይድ እዝ የሚንቀሳቀስበትን የወለጋ ክፍል ጨምሮ ከ200 በላይ ቦታዎች ላይ ወታደራዊ ኦፕሬሽኖች፣ ግጭቶች፣ አንዳንድ ቦታ ጠንከር ያሉ ውጊያዎች፣ አንዳንድ ቦታ ቀላል የተኩስ ልውውጦች ነበሩ። በአጠቃላይ ከ200 ቦታዎች በላይ ውጊያዎች ሲደረጉ ነው የዋሉት። እነኚህ 200 ቦታዎች ደግሞ ሁሉንም የምርጫ ክልሎች የሚያካልሉ ናቸው። እንደሚታወቀው አማራ ክልል 138 ቀድሞ በነበረው አሰራር የነበረውን የአማራ ክልል ፕሮፐር አማራ ክልል ምንለው ማለት ነው 138 አካባቢ የምርጫ ክልሎች ነው ያሉት። ሁሉም ምርጫ ክልሎች ላይ ሁሉም ምርጫ ጣቢያዎች ክፍት አልነበሩ። በጣም ዝቅተኛ ቁጥር ያላቸው ለምሳሌ ደብረታቦርን ብታነሳ ደብረታቦር ካሉት በርካታ ምርጫ ጣቢያዎች ከ80 በላይ ምርጫ ጣቢያዎች ከአንደኛው ምርጫ ክልል ማለት ነው አንዷ ብቻ ነች አገዛዙ ፎቶ እንኳን ሊነሳበት የቻለውም የደፈረው። በሌሎቹ አካባቢዎች ምንም አይነት እንቅስቃሴ አልነበረም። አሁን ምርጫ ተደርጓል አልተደረገም ስለሚለው ጉዳይ አይደለም የምናወራው። ምርጫ ጣቢያ ብሎ ድንኳን የዘረጋባቸው ቢሮዎቹን፣ ድንኳን የዘረጋባቸው ተቋሞቹን ከአገዛዙ ሰራዊት ቁጥጥር ውጪ ማድረግ የቻልንበት ሁነት ነው የነበረው። ባህር ዳር በከፊል ዝግ ሆኖ ነው የዋለው። ባህር ዳር ላይ ድንኳን ተተክሎባቸው ፎቶግራፍ ሲነሱባቸው አሉት አባይ ማዶ የሚባለው በተለምዶ ቀበሌ 11 አካባቢ ነው። እዚህ ቦታ ላይ የክልሉ ፕሬዝዳንትና የአገሪቱ ምክትል ጠቅላይ ሚኒስትር ተገኝተው ምርጫ አደረግን ብለው በሚሉ ሰዓት 2 አኪንቺ ድሮኖች 2 የዩናይትድ አረብ ኤምሬት ድሮኖች ሰማይ ላይ ነው የነበሩ። በድሮን ታጀበው ፎቶ ተነስተው የተወሰኑ እናቶችን አስከትለው ተመልሰዋል። አንዲት ምርጫ ጣቢያ ነች እሷ። እንግዲህ አንድ የምርጫ ክልል በስሩ ብዙ ምርጫ ጣቢያዎችን ነው የሚይዘው። ምርጫ ክልል የምንለው አንድ ተወካይ የሚመረጥበትን ነው። ምርጫ ጣቢያ የምንላቸው ደግሞ መራጮች እና ታዛቢዎች ተገኝተው ምርጫ የሚከናወንበት ክንውኑ የሚካሄድባቸውን እና እነኚህ ድንኳን ወይም የምርጫ ድንኳኖች የሚተከሉባቸውን ቦታዎች ነው። ከዛችና ከተወሰኑ ቦታዎች በስተቀር ባህር ዳርም ጭምር የሚደረግበት ሁኔታ አልነበረም። ጎንደር ዙሪያው ጎንደር ከፊል ከተማው ከፍተኛ ውጊያ ሲደረግ ነው የዋለው። ደብረታቦር ዩኒቨርሲቲ ሰራዊታችን ገብቶ ነው ያለው። ደብረታቦር ዩኒቨርሲቲ እንግዲህ ደብረታቦር መሀል ከተማ ላይ በጣም በሚገርም ሁኔታ የዩኒቨርሲቲ ተማሪዎች ዳርና ዳር ይዘው በጭብጨባ ሰራዊታችንን ሲቀበሉ በአድናቆት በፍቅር ሲቀበሉ የሚዘዋወሩ በሶሻል ሚዲያ ቪዲዮዎችን አይተህ ሊሆን ይችላል። አድማጮችም አይተው ሊሆን ይችላል። በበርካታ ቦታዎች በርካታ ምርኮችን ያገኘንበትን ውጊያ ስናደርግ ነው ያልነው። ለአብነት ብናነሳ ሰሜን ጎጃም ሜጫ ላይ፣ ደቡብ ሜጫ ገርጨጭ ወይም መሀል ገነት የሚባለው ከተማ ከ10 በላይ መከላከያ ሰራዊት አባላት ተማርከዋል። የቡድን መሳሪያ ተማርኳል። ተተኳሽ ተማርኳል። የነፍስ ወከፍ መሳሪያዎች ተማርከዋል። የምርጫ ድንኳኖችን ማፈራረስ ተችሏል። የምርጫ ሰነዶችን ማስወገድ ተችሏል። እዛ አካባቢ ምንም አይነት እንዲሁ አገዛዙ ምንም የማያደርግበት ሁኔታ ነው የነበረው። እንግዲህ ምርኮ ያለባቸውን ቦታዎች አለፍ አድርገን ብንጠቅስ አማኑኤል ላይ እንዲሁ በቴዎድሮስ እዝ ማለት ነው
19ኛ ክፍለ ጦር የነፍስ ወከፍ መሳሪያዎችን ማርኳል። በሌላ